ይህ አሮጌውን የዱባይ ታሪክ ከዘመናዊ የዱባይ እድገት ጋር አንድ ቦታ ላይ ሆነን የምናይበት ዱባይ ፍሬም። ዱባይ ፍሬም በዱባይ ከተማ ላይ ያለ ታዋቂ የቱሪስት መስህብ ሲሆን በዛአብል ፓርክ ውስጥ የሚገኘው ይህ ፍሬም 150 ሜትር ከፍታ ያለው ሲሆን ስፋቱም 93 ሜትር ነው። በወርቃማ ቀለም የተሸፈነ ሲሆን ከላይ ትላልቅ ሁለት ምሰሶችን የሚያገናኝ መስመር አለ። ግንባታው የተጀመረው በ2013 ሲሆን ግንባታው ሙሉ ለሙሉ ደግሞ የተጠናቀቀው በ2017 ነው። ለህዝብ ክፍት የተደረገው ደግሞ ጃንዋሪ 1 2018 ነው። የዚህም ፍሬም ንድፍ ያዘጋጀው ፈርናንዶ ዶናስ የተባለ ሜክሲካዊ አርኪቴክት ነው። ከማለዳ 9 ሰዓት እስከ ምሽቱ 9 ሰዓት ሰባቱንም ቀን ክፍት የሆነ ሲሆን በሙቀት ሰዓትና በበዓላት ቀናቶች ላይ የሚቀያየር ሰዓት አለ። ዱባይ ፍሬም መግባት ለምትፈልጉ ለአዋቂዎች 52 ድርሃም ሲሆን ለልጆች ደግሞ 20 ድርሃም ነው። በውስጡ ፓስት ዱባይ ጋላሪን እና ፊውቸር ዱባይ ጋላሪ ያለው ሲሆን በኤሊቬተር በመውጣት ከተማዋን 360 ዲግሪ ማየት ትችላላችሁ። ዱባይ ላይ ኢንቨስት ለማድረግ ሲመጡ እግረ መንገዱን እንደዚህ አይነት አስደናቂ ቦታዎችን ይጎብኙ። ለበለጠ መረጃ ሶፊያ ነኝ ከዲቫ ሌክዠሪ ፕሮፐርቲስ።